አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ለሀገራችን፣ ሀገራችንን፣ ህዝባችንን አላህ ይጠብቅልን። በየትም ዓለም ላይ ያለ ነው በችግር ስራን በማጣት በስደትም በየተለያዩ ችግር ላይ ያሉትን በሆስፒታሉም በእስር ቤትም ያሉትን አላህ በሀገር ውስጥም ከሀገር ውጭም ያለ ነው አላህ ይፈርጃቸው። አላህ ይፈርጀን ኢንሻአላህ። በችግር ላይ ያለው ሁሉም አላህ ይፈርጀው ኢንሻአላህ ያ ረብ። እና በቃ እንጃ በጣም ልቤን ነው የነካው። አንዱን ትናየው አንዱን ትናየው በቃ አልሐምዱሊላህ። እንደው ሌላ ምንም አንልም አልሐምዱሊላህ። አንዲት እናታችን ወላሂ በጣም ልቤን የነካኝ ነገር አለና ምን እንዳለች 4 ልጆች አለኝ የምከፍለው 12,000 ነበር። አሁን ባንዴ 24,000 ነው 25,000 ክፈሊ ብላኝ የቤት ኪራይ እና እኔ የሚገርመኝ ባንዴ 24,000 ትትሉ ትንሽ አይሰቀጥጣችሁም? እኔ እኮ ቤት እኮ የፈጣሪ ነው። በቃ ጥለነው እኮ እንሄዳለን። ፎቅም ያለው መኪናም ያለው ምንም ያለው አንድ ነጭ ከፈን ይዞ ነው የሚሄደው። እስኪ ለነጋችሁ እንኳን ቢያንስ 12,000 ራሱ እንዴት ታመጣለች? በየወሩ ቶሎ ነው ዱብ የሚለው። ወላይ እኛ ስመዳን ቤት ያለን ነው እንጂ ቶሎ የማይሄድልን የቤት ኪራይ ወላይ ቶሎ ዱብ ነው የሚለው። ምክንያቱም አንዳንዶቻችን የቤት ኪራይ ወይ ደግሞ የትምህርት ቤት የሚከፍል ሰው ያውቀዋል ማለት ነው። እና ወሩ ምን የደረሰ ነው የሚያስብለው። እና በጣም ሀገር ውስጥ ያላችሁ በተለይ ብትተዛዘኑ፣ ራስ በራሳችን ብንተዛዘን ብንተሳሰብ አንዲት እናት ልጆች ይዛ ጭንቅ ሲላት ለመንግስት አድርስልኝ ብላ የላከችልኝን ቮይስ ላሰማችሁ። ቫይራል ይውጣ አይውጣ አላቅም፣ ይጥቀማት አይጥቀማት አላቅም። ይሄ ቪዲዮ የደረሳችሁ ግን በቻላችሁት መጠን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ማን ጋር እንደሚደርስ አናቅምና ወደ ቪዲዮ። ወንድሜ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እባክህን ይሄ ድምጼ ሲደርስ እባክህን ለመንግስት አካል ለሚመለከተው አካል አድርስልኝ። ቤት ኪራይ 12,000 ብር ነበር የምኖረው። በአንድ ጊዜ 26,000 ብር ካልከፈልሽ ብላኝ መታብኝ። ወይ ካልሆነ በነገው ዕለት ቤት ልቀቂ ነው የምትለኝ። እኔ 26,000 ብር ከየት አባቴ አምጥቼ ልክፈል? እባክህን 4 ልጅ ይዣለሁ። ሰርቶ የሚገባው አንድ ሰው ነው። እባክህን ይሄ ድምጼን ፍትህ ለተከራይ እባክህን። ቤቶች ስንፈልግ 60,000 50,000 70,000 እያሉ ነው። አንድ ሳሎንና 2 መኝታ። የት እንግባ የኔ ወንድም? ከቦሌ ሚካኤል ኮንዶሚኒየም ነው ይሄን መልእክት ምልክልህ። እባክህን ይሄን ድምጼን እንደሰማ ፍትህ ለተከራይ 4 ልጅ ተሸክሜ የት ነው የሚሄደው ወንድሜ? አቅሜ አይችል እኔ 50-60,000 ብር። እባክህን ይሄን ድምጽ ጀዛከላ ኸይር። ይሄ ድምጽ ይሄ ጉዳይ ብዙ ሰዎችን እያማረረ ያለ፣ ብዙ ቦታ ላይ የቤት ኪራይ በእጥፍ እየጨመረባቸው ብዙ ሰዎች እየተማረሩና እየተጎዱ ያሉ ይመስለኛል። እና ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ ለሚመለከተው አካል ማለት ነው ማስተካከያ እንዲደረግ። يا رب أنت تعلم ما في قلبي الآن وأنت تعلم ما يدور في ذهني. يا رب إنك لم تترك سيدنا إبراهيم في النار وحيدا، ولا سيدنا يونس في بطن الحوت وحيدا، ولا سيدنا يوسف في سجن وحيدا، ولم تترك نبينا صلى الله عليه وسلم وحيدا. فيا رب لا تتركني وحيدا، وقوني على فعل الخير يا رب العالمين. اللهم ردني إلى دينك ردا جميلا. اللهم إني أحبك فأعني على فعل ما تحبه وترضاه.